ሰላም ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ስፖርት ዜና ቻናላችን በሰላም መጡ። በመቀጠል ትኩስ ዜናዎችን የምናቀርብላችሁ ሲሆን ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዩናይትድ ግብ ጠባቂ ለማስፈረም ተስማማ። ማንቸስተር ዩናይትድ የሮያል አንተወርፑን ግብ ጠባቂ ሴኒ ላሜንስ ለማስፈረም ሙሉ ስምምነት ላይ መድረሳቸው ተገልጿል። ቀያዮቹ ሰይጣኖች ግብ ጠባቂውን በ21 ሚሊዮን ዩሮና ተጨማሪ ክፍያ ለማስፈረም መስማማታቸውን ዘ አትሌቲክስ አስነብቧል። በተጫዋቹ ውል ውስጥ ከቀጣይ ሽያጭ ድርሻ አለመካተቱ ሲነገር፣ ግብ ጠባቂው ዝውውሩን ለማጠናቀቅ ወደ እንግሊዝ ጉዞ ጀምሯል። የ23 ዓመቱ ግብ ጠባቂ ሴኒ ላሜንስ ባለፈው የውድድር ዘመን ያሳለፈው ድንቅ ጊዜ የበርካታ ክለቦችን ቀልብ ስቧል። ቤልጂየማዊው ግብ ጠባቂ ባለፉት ዓመት 178 ያለቀላቸውን የግብ ሙከራዎች ያዳነ ሲሆን በዓለም ከእሱ በላይ ቁጥር ያስመዘገበ ግብ ጠባቂ የለም። መድፈኞቹ በዝውውሩ ምን እየሰሩ ነው? የተጫዋቾችን የዝውውር መስኮት በዛሬው ዕለት የሚጠናቀቅ መሆኑን ተከትሎ በርካታ ተጫዋቾችን ማስፈረሚያቸውን እያገኙ ነው። አርሰናል የዝውውር መስኮቱ ከመዘጋቱ በፊት የባየር ሊቨርኩሰኑን ተከላካይ ፔሮ ዝውውር በማጠናቀቅ ላይ ናቸው። የተጫዋቹን መምጣት ተከትሎ ጃኮብ ኪዊዮሮ የፖርቹጋላዊውን ክለብ ኮርቶ ለመቀላቀል ከስምምነት ደርሷል። በሌላ በኩል ሬስ ኤልሰን አርሰናልን በመልቀቅ በውሰት ብሬንትፎርድ ለመቀላቀል ከስምምነት መድረሱ ተዘግቧል። አሌክሳንደር ዚንቼንኮ በበኩሉ በዝውውር መስኮቱ አርሰናልን ለመልቀቅ ዝግጁ ሲሆን እስካሁን ክለቡ አልተገኘለትም። ፋቢዮ ቬራ እና ሎኮንጋ በበኩላቸው የጀርመን ቡንደስሊጋ ክለብ ሃምቡርግ ለመቀላቀል ከጫፍ መድረሳቸው ይታወቃል። አስቶን ቪላ ኤሊየትን ለማስፈረም እየሰራ ነው። አስቶን ቪላ የሊቨርፑልን የመሃል ሜዳ ተጫዋች ሃርቬይ ኤሊየትን በውሰት ለማስፈረም በመስራት ላይ መሆናቸው ተገልጿል። አስቶን ቪላ ተጫዋቹን በውድድር ዘመኑ መጨረሻ የመግዛት አማራጭ ባካተተ ውሰት ለመውሰድ በመስራት ላይ እንደሚገኙ ዘ አትሌቲክ አስነብቧል። የተጫዋቹ ዝውውር እንቅስቃሴ የመጣው ሊቨርፑል አሌክሳንደር አይሳክን ለማስፈረም ከስምምነት መድረሱን ተከትሎ ነው። የጀርመን ቡንደስሊጋው ክለብ ሊፔዚግ ተጫዋቹን ያስፈርማል በሚል ስሙ ሲያያዝ ነበር። ሃርቬይ ኤሊየትን ተጨማሪ የጨዋታ ሰዓት መፈለጉን ተከትሎ ከሊቨርፑል ጋር ሊለያይ እንደሚችል ሲገለጽ እንደነበረ ይታወሳል። ቶተንሃም ተጫዋች ለማስፈረም ተስማማ። የሰሜን ለንደኑ ክለብ ቶተንሃም የፒኤስጂውን የፊት መስመር ተጫዋች ራንዳል ኮሎ ሙአኒ ለማስፈረም ከስምምነት ደርሷል። በአሰልጣኝ ቶማስ ፍራንክ የሚመራው ቶተንሃም ተጫዋቹን ለአንድ የውድድር ዓመት በውሰት እንደሚያስፈርም ተገልጿል። ቶተንሃም ከተጫዋቹ ጋር በግል ከስምምነት የደረሱ ሲሆን አሁን ላይ ዝውውሩን ለማጠናቀቅ ወደ ለንደን በመጓዝ ላይ እንደሚገኝ ተነግሯል። በተጫዋቹ ውሰት ውል ውስጥ የመግዛት ግዴታም ሆነ አማራጭ እንደማይካተት ተጠቁሟል። ፈረንሳዊው የፊት መስመር ተጫዋች ኮሎ ሙአኒ ያለፈውን የውድድር ዘመን ግማሽ በጁቬንቱሱ በውሰት ማሳለፍ አይዘነጋም። ዘገባው የዘ አትሌቲክስ ነው። አስቶን ቪላ ቪክቶር ሊንድሎፍን አስፈርሟል። አስቶን ቪላ ስዊድናዊን የተከላካይ ስፍራ ተጫዋቹ ቪክቶር በነፃ ዝውውር ማስፈረሙን በይፋ አስታውቋል። ቪክቶር ሊንድሎፍ በዓመቱ መጨረሻ ከማንቸስተር ዩናይትድ ጋር ያለው ውል መጠናቀቁን ተከትሎ ያለ ክለብ ይገኝ ነበር። የ31 ዓመቱ የተከላካይ ስፍራ ተጫዋች ቪክቶር
ሊንድሎፍ በአስቶን ቪላ ቤት የ2 ዓመት ኮንትራት ፈርሟል። ኢንተር ሚላን አካንጂን ለማስፈረም ተስማማ። የጣሊያን ሴሪያው ክለብ ኢንተር ሚላን ማኑኤል አካንጂን ለማስፈረም ከማንቸስተር ሲቲ ጋር ከስምምነት መድረሳቸው ተገልጿል። ኢንተር ሚላን ተጫዋቹን 2 ሚሊዮን ዩሮ የውሰት ክፍያ በመፈጸም ተጫዋቹን እንደሚያስፈርሙ ተነግረዋል። በውድድር ዘመኑ መጨረሻ ኢንተር ሚላን ተጫዋቹን በ15 ሚሊዮን ዩሮ የማስፈረም አማራጭ አላቸው። ተጫዋቹ በቀጣይ የዝውውር መስኮት ከመጠናቀቁ በፊት ኢንተር ሚላንን ለመቀላቀል የጤና ምርመራውን እንደሚያደርግ ተዘግቧል። ዘገባው የፋብሪዚዮ ሮማኖ ነው። ዩናይትድ በዝውውሩ ምን እየሰሩ ነው? ማንቸስተር ዩናይትዶች ቤልጂየማዊውን ዩናይትድ በዝውውሩ ምን እየሰሩ ነው? ማንቸስተር ዩናይትድ ቤልጂየማዊውን ግብ ጠባቂ ላሚንስ ለማስፈረም ሙሉ ስምምነት ላይ የደረሱ ሲሆን ተጫዋቹ በቀጣይ ሰዓታት ፊርማውን ያኖራል። በሌላ በኩል ቀያዮቹ ሰይጣኖች እንግሊዛዊውን ተጫዋች ኮቢ ማይኖ ክለቡን በውሰት መልቀቅ እንደማይችል አሳውቀዋል። ተጫዋቹ በማንቸስተር ዩናይትድ ቤት የሚቆይ ሲሆን በቀጣይ ክለቡ ለቦታ እንዲፋለም እንደሚጠበቅ ተገልጿል። ኤልቼን በውሰት ለመቀላቀል ንግግር ላይ የነበረው ታይለር ማላሺያ በሁለቱ ክለቦች መካከል ስምምነት ባለመኖሩ ዝውውሩ መቋረጡ ተዘግቧል። ማንቸስተር ዩናይትድ በግብ ጠባቂው ላሜንስ ዝውውር በተጨማሪ ዛሬ ምሽት አዲስ ተጫዋች ሊያስፈርሙ እንደሚችሉ ተነግሯል። ቼልሲ ተጫዋቹን ለመሸጥ ተስማማ። የለንደኑ ክለብ ፍልሃም የቼልሲውን ተጫዋች ታይሪክ ጆርጅ ለማስፈረም ከጫፍ መድረሳቸው ዘ አትሌቲክስ አስነብቧል። ፍልሃም የ19 ዓመቱን የፊት መስመር ተጫዋች ታይሪክ ጆርጅ በ22 ሚሊዮን ፓውንድ ለማስፈረም ከስምምነት ደርሷል። ሰማያዊዎቹ ከተጫዋቾች የወደፊት ሽያጭ ድርሻ የሚያገኙበት አንቀጽ በሙሉ መካተቱ ተነግሯል። ቼልሲ ለተጨማሪ ፍቃድ የሰጠ ሲሆን በቀጣይ ለፍልሃም የ5 ዓመት ኮንትራት እንደሚፈርም ይጠበቃል። የኒኮላስ ጃክሰን ዝውውር ከምን ደረሰ? ባየር ሙኒክ ኒኮላስ ጃክሰንን ለማስፈረም ከቼልሲ ጋር የሚያደርጉትን ንግግር በድጋሚ መቀጠላቸው ተገልጿል። ሴኔጋላዊው የፊት መስመር አጥቂ ኒኮላስ ጃክሰን አሁን ላይ ባየር ሙኒክን በውሰት ለመቀላቀል መቃረቡ ተዘግቧል። ቼልሲ ከቀናት በፊት ተጫዋቹ ባየር ሙኒክን ለመቀላቀል ወደ ጀርመን እንዲጓዝ ፈቅደው ሊያም ዴላፕ ሲጎዳ እንደሚመለስ ጠይቀው ነበር። ኒኮላስ ጃክሰን በበኩሉ አልመለስም በሚል ጀርመን የቆየ ሲሆን አሁን ላይ ዝውውሩ እውን ለመሆን መቃረቡ ተነግሯል። ቼልሲ በይፋ ተጫዋች አስፈረመ። የምዕራብ ለንደኑ ክለብ ቼልሲ የብራይተኑን የአጥቂ አማካይ ተጫዋች ቡኑናኒን ማስፈረማቸው ይፋ አድርገዋል። ሰማያዊዎቹ የ20 ዓመቱን የፊት መስመር ተጫዋች ፉኩንዶ ቡናኖቲ በውሰት ማስፈረማቸውን ተገልጿል። ተጫዋቹ ከፊርማው በኋላ ቼልሲን በመቀላቀሌ በጣም ደስተኛ ነኝ፣ ለእኔ ትልቅ እድል ነው፣ ቡድኑን በቻልኩት አቅም ለመርዳት ጓጉቻለሁ ብሏል። አርጀንቲናዊው ተጫዋች ቡኑናኒቲ ባለፈው የውድድር ዓመት በውሰት ሌስተር ሲቲን ተቀላቅሎ ማሳለፉ አይዘነጋም። ባየር ሙኒክ ጃክሰንን ለማስፈረም ተስማማ። ባየር ሙኒክ ሴኔጋላዊውን የፊት መስመር ተጫዋች ኒኮላስ ጃክሰንን ለማስፈረም ከቼልሲ ጋር በድጋሚ ከስምምነት ደርሰዋል። ባየር ሙኒክ ኒኮላስ ጃክሰንን በውሰት ለማስፈረም የተስማማ ሲሆን የውሰት 15 ሚሊዮን ዩሮ ክፍያ የሚፈጽሙ ይሆናል።
በአዲስ ስምምነት በውድድር ዘመኑ መጨረሻ ባየር ሙኒክ ተጫዋቹን በቋሚ ዝውውር የመግዛት ግዴታ አለባቸው። ተጫዋቹ በዓመቱ መጨረሻ ለባየር ሙኒክ የ5 ዓመት ኮንትራት ለመፈረም ከስምምነት መድረሱን ፋብሪዚዮ ሮማኖ ዘግቧል። ሊቨርፑል ተጫዋች ለማስፈረም ተስማማ። የመርሲሳይዱ ክለብ ሊቨርፑል ማርክ ጉሂን ለማስፈረም ለክሪስታል ፓላስ ጋር ከስምምነት መድረሳቸው ተገልጿል። ሊቨርፑል እንግሊዛዊውን የተከላካይ ስፍራ ተጫዋች ማርክ ጉሂን በ35 ሚሊዮን ፓውንድ ለማስፈረም ተስማምተዋል። ተጫዋቹ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ለንደን ውስጥ የጤና ምርመራውን እንደሚያደርግ ዘ አትሌቲክስ አስነብቧል። የ25 ዓመቱ ተከላካይ ማርክ ጉሂ ሊቨርፑልን በ5 ዓመት ውል ለመቀላቀል ከስምምነት መድረሱ ይታወቃል። ክሪስታል ፓላስ ተጫዋች እያነጋገሩ ነው። ክሪስታል ፓላስ እስራኤላዊውን የፊት መስመር ተጫዋች ማኖር ሶሎሞን በውሰት ለማስፈረም ከቶተንሃም ጋር በንግግር ላይ መሆናቸው ተገልጿል። ሁለቱ ክለቦች አሁን ላይ ከስምምነት ባይደርሱም የዝውውር መስኮቱ ከመጠናቀቁ በፊት ለመስማማት ንግግር ላይ ናቸው። ቶተንሃም ሞአኒን ከፒኤስጂ ለማስፈረም ከስምምነት መድረሱን ተከትሎ ሶሎሞን ክለቡን ለመልቀቅ ተገዷል። ክሪስታል ፓላስ በበኩሉ የኤቤሬቺ ኤዜን መልቀቅ ተከትሎ የፊት መስመር ለማጠናከር በዝውውር ገበያ ይገኛል። ዘገባው የዘ አትሌቲክስ ነው። ዴድላይን ዴይ አልበርት ሳምቢ ሎኮንጋ አርሰናልን በመልቀቅ የቡንደስሊጋውን ክለብ ሃምቡርግ በይፋ ተቀላቅሏል። አትሌቲኮ ማድሪድ የጁቬንቱስን ተጫዋች ኒኮ ጎንዛሌዝ ለ1 የውድድር ዓመት በውሰት አስፈርመዋል። ቼልሲ ለሰንደርላንዱ በውሰት ሰጥቶት የነበረውን የፊት መስመር ተጫዋች ማርክ ጉሂ ወደ ቡድኑ መልሷል። ክሪስታል ፓላስ በማርክ ጉሂ ምትክ ኢጎር ጁሊዩን ለማስፈረም ሲያደርጉ የነበረውን ጥረት ሳያሳካ መቅረቱ ተገልጿል። ይህንንም ተከትሎ ማርክ ጉሂ ወደ ሊቨርፑል የሚያደርገውን ዝውውር እንዳይስተጓጉለው ተሰግቷል። ማርክ ጉሂ የጤና ምርመራውን አድርጎ ያጠናቀቀ ሲሆን ሊቨርፑል አሁን ላይ የክሪስታል ፓላስ ምላሽ እየጠበቁ መሆኑ ተገልጿል። ኢልካይ ጉንዶጋን ወደ ጋላታስራይ። ማንቸስተር ሲቲ ኢልካይ ጉንዶጋንን ለቱርክ ክለብ ጋላታስራይ ለመሸጥ ከስምምነት መድረሳቸው ተገልጿል። ማንቸስተር ሲቲ ለተጫዋቹ ፍቃድ የሰጠ ሲሆን አሁን ላይ የተጫዋቹ ፍቃድ እየተጠበቀ መሆኑ ተዘግቧል። ጋላታስራይ ለኢልካይ ጉንዶጋን የ2 ዓመት ኮንትራት ማቅረባቸው ፋብሪዚዮ ሮማኖ ዘግቦታል። ማርክ ጉሂ ዝውውር ይሳካ ይሆን? እንግሊዛዊው ተከላካይ ማርክ ጉሂ ሊቨርፑልን ለመቀላቀል ለንደን ውስጥ የሕክምና ምርመራውን አጠናቋል። ይሁን እንጂ ክሪስታል ፓላስ ተተኪ ለማስፈረም መቸገሩን ተከትሎ የተጫዋቹን የሊቨርፑል ዝውውር አደጋ ላይ መውደቁ ተዘግቧል። ተጫዋቹ ክሪስታል ፓላስን መልቀቁን በማወጅ በይፋ በማህበራዊ ትስስር ገጹ ደጋፊውን ተሰናብቶ ነበር። አሁን ላይ የመጨረሻ ውሳኔ ለመወሰን ተጫዋቹ ከአሰልጣኝ ኦሊቬር ግላስነር ጋር እየተወያዩ መሆኑ ተዘግቧል። መረጃው የዘ አትሌቲክስ ነው። ናፖሊ ራስሙስ ሆይሉንድን አስፈረመ። ናፖሊ ዴንማርካዊውን የፊት መስመር ተጫዋች ራስሙስ ሆይሉንድን ከማንቸስተር ዩናይትድ ማስፈረማቸውን ይፋ አድርጓል። የ22 ዓመቱ የፊት መስመር ተጫዋች ራስሙስ ሆይሉንድን በክፍያ ውሰት ውል ናፖሊን ተቀላቅሏል። ማንቸስተር ዩናይትድ ከውሰት ዝውውር 6 ሚሊዮን ዩሮ የሚያገኝ ሲሆን ናፖሊ ራስሙስ ሆይሉንድን በውሰት የሚያስፈርሙ ሲሆን
ለሻምፒዮንስ ሊግ ካለፈ በ44 ሚሊዮን ዩሮ በቋሚነት የማስፈረም ግዴታ አለባቸው። አንቶኒ በይፋ ሪያል ቤቲስን ተቀላቀለ። ሪያል ቤቲስ ብራዚላዊውን የፊት መስመር ተጫዋች አንቶኒ ከማንቸስተር ዩናይትድ ማስፈረማቸውን ይፋ አድርገዋል። ሪያል ቤቲስ ለአንቶኒ ዝውውር ለማንቸስተር ዩናይትድ 25 ሚሊዮን ዩሮ የሚከፍሉ ይሆናል። በተጨማሪ ማንቸስተር ዩናይትድ ከተጫዋቹ የወደፊት ሽያጭ ትርፍ 50 በመቶ ድርሻ እንደሚኖራቸው ተገልጿል። አንቶኒ በሪያል ቤቲስ ቤት የ5 ዓመት ኮንትራት ፈርሟል። አንቶኒ በሪያል ቤቲስ ባሳለፉት የውሰት ጊዜ በ26 ጨዋታዎች 14 ጎሎችን ላይ ቀጥተኛ ተሳትፎ ማድረግ ችሎ ነበር። ዩናይትድ ግብ ጠባቂ ለማስፈረም ተስማማ። ማንቸስተር ዩናይትድ የሮያል አንተወርፑን ግብ ጠባቂ ሴኒ ላሜንስ ለማስፈረም ሙሉ ስምምነት ላይ መድረሳቸው ተገልጿል። ቀያዮቹ ሰይጣኖች ግብ ጠባቂውን በ21 ሚሊዮን ዩሮ እና ተጨማሪ ክፍያ ለማስፈረም መስማማታቸውን ዘ አትሌቲክስ አስነብቧል። በተጫዋቹ ውል ውስጥ ከቀጣይ ሽያጭ ድርሻ አለመካተቱ ሲነገር፣ ግብ ጠባቂው ዝውውሩን ለማጠናቀቅ ወደ እንግሊዝ ጉዞ ጀምሯል። የ23 ዓመቱ ግብ ጠባቂ ሴኒ ላሜንስ ባለፈው የውድድር ዘመን ያሳለፈው ድንቅ ጊዜ የበርካታ ክለቦችን ቀልብ ስቧል። ቤልጂየማዊው ግብ ጠባቂ ባለፉት ዓመት 178 ያለቀላቸውን የግብ ሙከራዎች ያዳነ ሲሆን በዓለም ከእሱ በላይ ቁጥር ያስመዘገበ ግብ ጠባቂ የለም። መድፈኞቹ በዝውውሩ ምን እየሰሩ ነው? የተጫዋቾችን የዝውውር መስኮት በዛሬው ዕለት የሚጠናቀቅ መሆኑን ተከትሎ በርካታ ተጫዋቾችን ማስፈረሚያቸውን እያገኙ ነው። አርሰናል የዝውውር መስኮቱ ከመዘጋቱ በፊት የባየር ሊቨርኩሰኑን ተከላካይ ፔሮ ዝውውር በማጠናቀቅ ላይ ናቸው። የተጫዋቹን መምጣት ተከትሎ ጃኮብ ኪዊዮሮ የፖርቹጋላዊውን ክለብ ኮርቶ ለመቀላቀል ከስምምነት ደርሷል። በሌላ በኩል ሬስ ኤልሰን አርሰናልን በመልቀቅ በውሰት ብሬንትፎርድ ለመቀላቀል ከስምምነት መድረሱ ተዘግቧል። አሌክሳንደር ዚንቼንኮ በበኩሉ በዝውውር መስኮቱ አርሰናልን ለመልቀቅ ዝግጁ ሲሆን እስካሁን ክለቡ አልተገኘለትም። ፋቢዮ ቬራ እና ሎኮንጋ በበኩላቸው የጀርመን ቡንደስሊጋ ክለብ ሃምቡርግ ለመቀላቀል ከጫፍ መድረሳቸው ይታወቃል። አስቶን ቪላ ኤሊየትን ለማስፈረም እየሰራ ነው። አስቶን ቪላ የሊቨርፑልን የመሃል ሜዳ ተጫዋች ሃርቬይ ኤሊየትን በውሰት ለማስፈረም በመስራት ላይ መሆናቸው ተገልጿል። አስቶን ቪላ ተጫዋቹን በውድድር ዘመኑ መጨረሻ የመግዛት አማራጭ ባካተተ ውሰት ለመውሰድ በመስራት ላይ እንደሚገኙ ዘ አትሌቲክ አስነብቧል። የተጫዋቹ ዝውውር እንቅስቃሴ የመጣው ሊቨርፑል አሌክሳንደር አይሳክን ለማስፈረም ከስምምነት መድረሱን ተከትሎ ነው። የጀርመን ቡንደስሊጋው ክለብ ሊፔዚግ ተጫዋቹን ያስፈርማል በሚል ስሙ ሲያያዝ ነበር። ሃርቬይ ኤሊየትን ተጨማሪ የጨዋታ ሰዓት መፈለጉን ተከትሎ ከሊቨርፑል ጋር ሊለያይ እንደሚችል ሲገለጽ እንደነበረ ይታወሳል። ቶተንሃም ተጫዋች ለማስፈረም ተስማማ። የሰሜን ለንደኑ ክለብ ቶተንሃም የፒኤስጂውን የፊት መስመር ተጫዋች ራንዳል ኮሎ ሙአኒ ለማስፈረም ከስምምነት ደርሷል። በአሰልጣኝ ቶማስ ፍራንክ የሚመራው ቶተንሃም ተጫዋቹን ለአንድ የውድድር ዓመት በውሰት እንደሚያስፈርም ተገልጿል። ቶተንሃም ከተጫዋቹ ጋር በግል ከስምምነት የደረሱ ሲሆን አሁን ላይ ዝውውሩን ለማጠናቀቅ ወደ ለንደን በመጓዝ ላይ እንደሚገኝ ተነግሯል። በተጫዋቹ ውሰት ውል ውስጥ የመግዛት ግዴታም ሆነ አማራጭ እንደማይካተት ተጠቁሟል። ፈረንሳዊው የፊት መስመር ተጫዋች ኮሎ ሙአኒ ያለፈውን የውድድር ዘመን ግማሽ
በጁቬንቱሱ በውሰት ማሳለፍ አይዘነጋም። ዘገባው የዘ አትሌቲክስ ነው። አስቶን ቪላ ቪክቶር ሊንድሎፍን አስፈርሟል። አስቶን ቪላ ስዊድናዊን የተከላካይ ስፍራ ተጫዋቹ ቪክቶር በነፃ ዝውውር ማስፈረሙን በይፋ አስታውቋል። ቪክቶር ሊንድሎፍ በዓመቱ መጨረሻ ከማንቸስተር ዩናይትድ ጋር ያለው ውል መጠናቀቁን ተከትሎ ያለ ክለብ ይገኝ ነበር። የ31 ዓመቱ የተከላካይ ስፍራ ተጫዋች ቪክቶር ሊንድሎፍ በአስቶን ቪላ ቤት የ2 ዓመት ኮንትራት ፈርሟል። ኢንተር ሚላን አካንጂን ለማስፈረም ተስማማ። የጣሊያን ሴሪያው ክለብ ኢንተር ሚላን ማኑኤል አካንጂን ለማስፈረም ከማንቸስተር ሲቲ ጋር ከስምምነት መድረሳቸው ተገልጿል። ኢንተር ሚላን ተጫዋቹን 2 ሚሊዮን ዩሮ የውሰት ክፍያ በመፈጸም ተጫዋቹን እንደሚያስፈርሙ ተነግረዋል። በውድድር ዘመኑ መጨረሻ ኢንተር ሚላን ተጫዋቹን በ15 ሚሊዮን ዩሮ የማስፈረም አማራጭ አላቸው። ተጫዋቹ በቀጣይ የዝውውር መስኮት ከመጠናቀቁ በፊት ኢንተር ሚላንን ለመቀላቀል የጤና ምርመራውን እንደሚያደርግ ተዘግቧል። ዘገባው የፋብሪዚዮ ሮማኖ ነው። ዩናይትድ በዝውውሩ ምን እየሰሩ ነው? ማንቸስተር ዩናይትዶች ቤልጂየማዊ ዩናይትድ በዝውውሩ ምን እየሰሩ ነው? ማንቸስተር ዩናይትድ ቤልጂየማዊውን ግብ ጠባቂ ላሚንስ ለማስፈረም ሙሉ ስምምነት ላይ የደረሱ ሲሆን ተጫዋቹ በቀጣይ ሰዓታት ፊርማውን ያኖራል። በሌላ በኩል ቀያዮቹ ሰይጣኖች እንግሊዛዊውን ተጫዋች ኮቢ ማይኖ ክለቡን በውሰት መልቀቅ እንደማይችል አሳውቀዋል። ተጫዋቹ በማንቸስተር ዩናይትድ ቤት የሚቆይ ሲሆን በቀጣይ ክለቡ ለቦታ እንዲፋለም እንደሚጠበቅ ተገልጿል። ኤልቼን በውሰት ለመቀላቀል ንግግር ላይ የነበረው ታይለር ማላሺያ በሁለቱ ክለቦች መካከል ስምምነት ባለመኖሩ ዝውውሩ መቋረጡ ተዘግቧል። ማንቸስተር ዩናይትድ በግብ ጠባቂው ላሜንስ ዝውውር በተጨማሪ ዛሬ ምሽት አዲስ ተጫዋች ሊያስፈርሙ እንደሚችሉ ተነግሯል። ቼልሲ ተጫዋቹን ለመሸጥ ተስማማ። የለንደኑ ክለብ ፍልሃም የቼልሲውን ተጫዋች ታይሪክ ጆርጅ ለማስፈረም ከጫፍ መድረሳቸው ዘ አትሌቲክስ አስነብቧል። ፍልሃም የ19 ዓመቱን የፊት መስመር ተጫዋች ታይሪክ ጆርጅ በ22 ሚሊዮን ፓውንድ ለማስፈረም ከስምምነት ደርሷል። ሰማያዊዎቹ ከተጫዋቾች የወደፊት ሽያጭ ድርሻ የሚያገኙበት አንቀጽ በሙሉ መካተቱ ተነግሯል። ቼልሲ ለተጨማሪ ፍቃድ የሰጠ ሲሆን በቀጣይ ለፍልሃም የ5 ዓመት ኮንትራት እንደሚፈርም ይጠበቃል። የኒኮላስ ጃክሰን ዝውውር ከምን ደረሰ? ባየር ሙኒክ ኒኮላስ ጃክሰንን ለማስፈረም ከቼልሲ ጋር የሚያደርጉትን ንግግር በድጋሚ መቀጠላቸው ተገልጿል። ሴኔጋላዊው የፊት መስመር አጥቂ ኒኮላስ ጃክሰን አሁን ላይ ባየር ሙኒክን በውሰት ለመቀላቀል መቃረቡ ተዘግቧል። ቼልሲ ከቀናት በፊት ተጫዋቹ ባየር ሙኒክን ለመቀላቀል ወደ ጀርመን እንዲጓዝ ፈቅደው ሊያም ዴላፕ ሲጎዳ እንደሚመለስ ጠይቀው ነበር። ኒኮላስ ጃክሰን በበኩሉ አልመለስም በሚል ጀርመን የቆየ ሲሆን አሁን ላይ ዝውውሩ እውን ለመሆን መቃረቡ ተነግሯል። ቼልሲ በይፋ ተጫዋች አስፈረመ። የምዕራብ ለንደኑ ክለብ ቼልሲ የብራይተኑን የአጥቂ አማካይ ተጫዋች ቡኑናኒን ማስፈረማቸው ይፋ አድርገዋል። ሰማያዊዎቹ የ20 ዓመቱን የፊት መስመር ተጫዋች ፋኩንዶ ቡናኖቲ በውሰት ማስፈረማቸውን ተገልጿል። ተጫዋቹ ከፊርማው በኋላ ቼልሲን በመቀላቀሌ በጣም ደስተኛ ነኝ፣ ለእኔ ትልቅ እድል ነው፣ ቡድኑን በቻልኩት አቅም ለመርዳት ጓጉቻለሁ ብሏል። አርጀንቲናዊው ተጫዋች ቡኑናኒቲ
ባለፈው የውድድር ዓመት በውሰት ሌስተር ሲቲን ተቀላቅሎ ማሳለፉ አይዘነጋም። ባየር ሙኒክ ጃክሰንን ለማስፈረም ተስማማ። ባየር ሙኒክ ሴኔጋላዊውን የፊት መስመር ተጫዋች ኒኮላስ ጃክሰንን ለማስፈረም ከቸልሲ ጋር በድጋሚ ከስምምነት ደርሰዋል። ባየር ሙኒክ ኒኮላስ ጃክሰንን በውሰት ለማስፈረም የተስማማ ሲሆን የውሰት 15 ሚሊዮን ዩሮ ክፍያ የሚፈጽሙ ይሆናል። በአዲስ ስምምነት በውድድር ዘመኑ መጨረሻ ባየር ሙኒክ ተጫዋቹን በቋሚ ዝውውር የመግዛት ግዴታ አለባቸው። ተጫዋቹ በዓመቱ መጨረሻ ለባየር ሙኒክ የ5 ዓመት ኮንትራት ለመፈረም ከስምምነት መድረሱን ፋብሪዚዮ ሮማኖ ዘግቧል። ሊቨርፑል ተጫዋች ለማስፈረም ተስማማ። የመርሲሳይዱ ክለብ ሊቨርፑል ማርክ ጉሂን ለማስፈረም ለክሪስታል ፓላስ ጋር ከስምምነት መድረሳቸው ተገልጿል። ሊቨርፑል እንግሊዛዊውን የተከላካይ ስፍራ ተጫዋች ማርክ ጉሂን በ35 ሚሊዮን ፓውንድ ለማስፈረም ተስማምተዋል። ተጫዋቹ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ለንደን ውስጥ የጤና ምርመራውን እንደሚያደርግ ዘ አትሌቲክስ አስነብቧል። የ25 ዓመቱ ተከላካይ ማርክ ጉሂ ሊቨርፑልን በ5 ዓመት ውል ለመቀላቀል ከስምምነት መድረሱ ይታወቃል። ክሪስታል ፓላስ ተጫዋች እያነጋገሩ ነው። ክሪስታል ፓላስ እስራኤላዊውን የፊት መስመር ተጫዋች ማኖር ሶሎሞን በውሰት ለማስፈረም ከቶተንሃም ጋር በንግግር ላይ መሆናቸው ተገልጿል። ሁለቱ ክለቦች አሁን ላይ ከስምምነት ባይደርሱም የዝውውር መስኮቱ ከመጠናቀቁ በፊት ለመስማማት ንግግር ላይ ናቸው። ቶተንሃም ሞአኒን ከፒኤስጂ ለማስፈረም ከስምምነት መድረሱን ተከትሎ ሶሎሞን ክለቡን ለመልቀቅ ተገዷል። ክሪስታል ፓላስ በበኩሉ የኤቤሬቺ ኤዜን መልቀቅ ተከትሎ የፊት መስመር ለማጠናከር በዝውውር ገበያ ይገኛል። ዘገባው የዘ አትሌቲክስ ነው። ዴድላይን ዴይ አልበርት ሳምቢ ሎኮንጋ አርሰናልን በመልቀቅ የቡንደስሊጋውን ክለብ ሃምቡርግ በይፋ ተቀላቅሏል። አትሌቲኮ ማድሪድ የጁቬንቱስን ተጫዋች ኒኮ ጎንዛሌዝ ለአንድ የውድድር ዓመት በውሰት አስፈርመዋል። ቼልሲ ለሰንደርላንዱ በውሰት ሰጥቶት የነበረውን የፊት መስመር ተጫዋች ማርክ ጉሂ ወደ ቡድኑ መልሷል። ክሪስታል ፓላስ በማርክ ጉሂ ምትክ ኢጎር ጁሊዩን ለማስፈረም ሲያደርጉ የነበረውን ጥረት ሳያሳካ መቅረቱ ተገልጿል። ይህንንም ተከትሎ ማርክ ጉሂ ወደ ሊቨርፑል የሚያደርገውን ዝውውር እንዳይስተጓጉለው ተሰግቷል። ማርክ ጉሂ የጤና ምርመራውን አድርጎ ያጠናቀቀ ሲሆን ሊቨርፑል አሁን ላይ የክሪስታል ፓላስ ምላሽ እየጠበቁ መሆኑ ተገልጿል። ኢልካይ ጉንዶጋን ወደ ጋላታስራይ። ማንቸስተር ሲቲ ኢልካይ ጉንዶጋንን ለቱርክ ክለብ ጋላታስራይ ለመሸጥ ከስምምነት መድረሳቸው ተገልጿል። ማንቸስተር ሲቲ ለተጫዋቹ ፍቃድ የሰጠ ሲሆን አሁን ላይ የተጫዋቹ ፍቃድ እየተጠበቀ መሆኑ ተዘግቧል። ጋላታስራይ ለኢልካይ ጉንዶጋን የ2 ዓመት ኮንትራት ማቅረባቸው ፋብሪዚዮ ሮማኖ ዘግቦታል። ማርክ ጉሂ ዝውውር ይሳካ ይሆን? እንግሊዛዊው ተከላካይ ማርክ ጉሂ ሊቨርፑልን ለመቀላቀል ለንደን ውስጥ የሕክምና ምርመራውን አጠናቋል። ይሁን እንጂ ክሪስታል ፓላስ ተተኪ ለማስፈረም መቸገሩን ተከትሎ የተጫዋቹን የሊቨርፑል ዝውውር አደጋ ላይ መውደቁ ተዘግቧል። ተጫዋቹ ክሪስታል ፓላስን መልቀቁን በማወጅ በይፋ በማህበራዊ ትስስር ገጹ ደጋፊውን ተሰናብቶ ነበር። አሁን ላይ የመጨረሻ ውሳኔ ለመወሰን ተጫዋቹ ከአሰልጣኝ ኦሊቬር ግላስነር ጋር እየተወያዩ መሆኑ ተዘግቧል። መረጃው የዘ አትሌቲክስ ነው። ናፖሊ ራስሙስ ሆይሉንድን አስፈረመ። ናፖሊ
ዴንማርካዊውን የፊት መስመር ተጫዋች ራስሙስ ሆይሉንድን ከማንቸስተር ዩናይትድ ማስፈረማቸውን ይፋ አድርጓል። የ22 ዓመቱ የፊት መስመር ተጫዋች ራስሙስ ሆይሉንድን በክፍያ ውሰት ውል ናፖሊን ተቀላቅሏል። ማንቸስተር ዩናይትድ ከውሰት ዝውውር 6 ሚሊዮን ዩሮ የሚያገኝ ሲሆን ናፖሊው ራስሙስ ሆይሉንድን በውሰት የሚያስፈርሙ ሲሆን ለሻምፒዮንስ ሊግ ካለፈ በ44 ሚሊዮን ዩሮ በቋሚነት የማስፈረም ግዴታ አለባቸው። አንቶኒ በይፋ ሪያል ቤቲስን ተቀላቀለ። ሪያል ቤቲስ ብራዚላዊውን የፊት መስመር ተጫዋች አንቶኒ ከማንቸስተር ዩናይትድ ማስፈረማቸውን ይፋ አድርገዋል። ሪያል ቤቲስ ለአንቶኒ ዝውውር ለማንቸስተር ዩናይትድ 25 ሚሊዮን ዩሮ የሚከፍሉ ይሆናል። በተጨማሪ ማንቸስተር ዩናይትድ ከተጫዋቹ የወደፊት ሽያጭ ትርፍ 50 በመቶ ድርሻ እንደሚኖራቸው ተገልጿል። አንቶኒ በሪያል ቤቲስ ቤት የ5 ዓመት ኮንትራት ፈርሟል። አንቶኒ በሪያል ቤቲስ ባሳለፉት የውሰት ጊዜ በ26 ጨዋታዎች 14 ጎሎችን ላይ ቀጥተኛ ተሳትፎ ማድረግ ችሎ ነበር። ለዛሬ ያጠናቀርንላችሁ ዜናዎች እነዚህ ነበሩ። መልካም ጊዜ